ተከታታዮች እንግዲህ እንደምታዋቸው ዛሬ እነዚህን በጎች ነው ይዤላችሁ የመጣሁት። እንግዲህ እነዚህ ወደ ሳዑዲ አረቢያ ከኢትዮጵያ ወደ ሳዑዲ አረቢያ የሚጫኑ በጎች ናቸው። እንግዲህ በጎቹ እንደምታዋቸው በጣም ምርጥ ለየት ያሉ በጎች ናቸው። እንግዲህ ትዕዛዝ ከመጣ ከኢትዮጵያም ውጭ ላሉ ሀገሮች ትዕዛዝ እንቀበላለን ማለት ነው። እነዚህ የኢትዮጵያ የደለቡ የስጋ በጎች ናቸው። እስከ ዛሬ ለሐጅ ነበረ ለአረፋ በዓል ስንጭን የነበረው እስከ ዛሬ ሳቀርብላችሁ የነበረው ቪዲዮ ማለት ነው። የዛሬው ቪዲዮ ደግሞ እንዲሁም ለሳዑዲ አረቢያ ለተጠቃሚው ዝም ብለው አርዶ ለሚመገቡ ለነጋዴዎች ነው የምናስረክበው። ሌሎች ሀገሮችም እንግዲህ እነዚህን በጎች መግዛት ለሚፈልጉ ሀገሮች ትዕዛዝ ብቻ ነው ከነሱ የሚጠበቀው። እኛ ደግሞ በታማኝነት ወጣ ምርጥ በቃ ለየት ያሉ ምርጥ በቃ የሰባ ስጋ ያላቸው ከፈለጉ የሰባ ስጋ ያላቸው እንጭናለን። እንደዚህ ጠቦት በጎች ደግሞ ከፈለጉ እንደዚሁ ጠቦት በጎችን እናቀርባለን። በቃ በፈለጉበት ምርጫ በመረጡት ምርጫ አይነት እናቀርባለን ማለት ነው። እኛ በስራችን ወደ ኋላ ቀልድ የለም። ያበላ ስራና ስራ ብቻ ነው የምንፈልገው። ስለዚህ ማዘዝ ለምትፈልጉ ሀገራት በጎችን መግዛት ከኛ መግዛት ለምትፈልጉ ሀገሮች በኮሜንት መስጫ ላይ መልእክት ማስቀመጥ ትችላላችሁ ማለት ነው። መልእክት ማስቀመጥ ትችላላችሁ። ቀጣይ ስልክ ቁጥርና አድራሻ እንላለን ማለት ነው። መቀበያ እናስቀምጣለን። እስከዛ ድረስ በኮሜንት መስጫ ላይ ትዕዛዛችሁንና አስተያየታችሁን ማስቀመጥ ትችላላችሁ። እንደ ደግሞ የቻናል ተከታታዮች የተከበራችሁ የቻናል ተከታታዮች አስተያየታችሁን ደግሞ በኮሜንት መስጫ ላይ ብታስቀምጡልኝ ቦክስ ላይ ኮሜንት ብታስቀምጡልኝ ደስ ይለኛል ማለት ነው። አብሽር በርታ እንደዚህ አድርግ ምናምን ጠንክር ወይም በቃ መስጠት የምትፈልጉትን ሀሳብና አስተያየት ብታስቀምጡልኝ ደስ ይለኛል። ምክንያቱም ይሄ እናንተ ኮሜንት ሀሳብ አስተያየት መስጠት ለኔ ያበረታታኛል ያጠናክረኛል ማለት ነው። ስለዚህ ሀሳባችሁን ብትገልጡልኝ በጣም ደስ ይለኛል። እና ደግሞ ይሄን ቻናል ላይክ እና ሼር ሰብስክራይብ በማድረግ ለሌሎችም እንዲደርስ እንድታደርጉልኝ ትብብራችሁ በአክብሮት ጠይቃለሁ። ላይክ እና ሼር ሰብስክራይብ እየተመገቡ ነው አሁን ምግብ እየተመገቡ ማለት ነው። እና ቻናሌን እንደዚህ በማድረግ አበረታቱኝ ይላለሁኝ። መቼም በቅንነት ማበረታታት አላህም ይወደዋል። እንደገና ደግሞ የሀገራችንን የኢትዮጵያ የበግ ምርቶችን ደግሞ ለሌሎች ሀገሮችም እንደዚህ በማስተዋወቅ ረገድ ትልቅ አስተዋጽኦ አለው ማለት ነው። የእናንተ ላይክ እና ሼር ሰብስክራይብ ማድረግ እና የተከበራችሁ የምወዳችሁ በየዓለም ዳርቻው ያላችሁ ኢትዮጵያዊ ሆነ ማንኛውም የሰው ልጅ በሙሉ ሰላም እመኛለሁኝ። ሰላማችሁን አላህ ያብዛልኝ በያላችሁበት። በአረብ ሀገር ያላችሁም እህት ወንድሞቻችን ለሀገራችሁ አላህ ያብቃችሁ። እወዳችኋለሁኝ። እሺ